ከኔ ትንሽ ሰው በልጣብሽ ነው ገባሽ? አዎ በጣም ትበልጥብኛለች። ምን እንደውም ልንገርሽ እንደሷ ልቤ የደነገጠበት ልጄን የሚመስለኝ ሰው ኑሮ አያውቅም። ግን እኮ ሰራተኛሽ ነች። ሌላ ሰው ቀጥራለሁ። ምን? አዎ እንደ ልጄ እንከባከባታለሁ። ማሳደግ ለኔ ብርቅ አይደለም። ታመሻል። አልታመንኩም። ልቤን ካስደስተው የፈለኩትን አደርጋለሁ። አንቺ እኮ አትቀርበኛለሽ አይደል? እህትና አክስት አስደግም ሲጀመር እነሱ እኮ ችግር አለባቸው። እኔ የምልህ ቤተሰቦችን ለምን አፈልጋቸው? በጣም ከባድ ጥያቄ። ምን ይጠቅመኛል እንዴ? ለምን አይጠቅምህም? ምን ነካ? ያቺ የጣለችኝ እናቴ ነው ሰው የምፈልጋት። እሷ ሲጀምር ለኔ በቁም የሞተች ነች። ይኸውልህ ቢኒ፣ ለአንተ የተሻለ ህይወት ሊሰጥ ቢሆንስ? ደግሞ እኮ የሀብታም በር ላይ ጥለው ሄዱት። ለልጅ እና ትንፋሽ እኮ በቂ እኮ። ቆይ ምን አደረገቻችሁ? አንቺ እንደ ታላቅ መከርሽ አይሆንም እንደማለት ሸራሽ ተባባሪያታለሽ። ይኸውልህ ቢኒ፣ ዝም በይ። ሲጀመር ለምንድን ነው እዚህ ቤት ውስጥ የምታነፈንፊው? ቢያንስ እኮ ታላቅ ነኝ። ልቅነት በምግባር ነው። እድሜ መቁጠር ስነ ስርዓትን ካላስተማረሽ እድሜ ዋጋ የለውም። በቃ ይቅርታ። እኔን አይደለም እሷን ይቅርታ መጠየቅ ያለብሽ። እና ደግሞ ከቻቻትም ችግር። ቆይ በእህትሽ ትቀኛለሽ እንዴ? እኔ ባዴ ቅጣቱማ ተፈና። ይሄ መስፈልኩ አልችልም። ሞክሪ። ወይ ታስቂኛለሽ ወይ ታስለቅሽኛለሽ። እሺ ማሚ እሞክራለሁ። የእናቱ ለታዋ ሰው ለሳ ወዳለ ደግነቷ ብዙ መሆንን አውቃለሁ። ወላጅናት እኮ ማሚ የድል ምን ነው? ምን? በእነዚህ ሰዎች ምክንያት እድል ከዚህ ቤት ትውጣና እማደርገውን እኔ ነኝ የማውቀው። ማሚ አንድ ጥያቄ ልጠይቅሽ? ጠይቅኝ። ሮማን ግን እህትሽ ናት? አዎ እህቴ ናት፣ የአባቴ ልጅ። ለምን ጠየቅሽኝ? ምንም። ግን ማሚዬ ስለ ብሌን አትነግረኝም? ብሌን አንቺን ሁሉ ነገርሽን ሳይ እሷ ነው የምትመስኝ። እድልዬ ስለ ልጅ ሳወራ በጣም እረበሻለሁ። ነገር ግን አንቺን ሳይሽ ሁሉ ነገራችሁ ከልጅ ጋር ይመሳሰላል። ልጅሽ ነኝ ማለቴ እንደ ልጅሽ መቁጠር ትችያለሽ። አንቺ እንደ እናትሽ ትቆጥረኛለሽ? እኔ እናትነት መውለድ ብቻ ነው ብዬ አላስብም። ያልወለደችኝን እናቴን እኮ በስስት ቀሚሷን ይዤ ነው ያደግኩት። ባትወልደኝም ከስሯ ጠፍቼ አላውቅም። ዘሮ ገነት ምን ይላሉ? እድል አትንግጭ፣ እሷ ማለት እናቴ ማለት ናት። ግን ይላሉ ወይዘሮ ገነት። ሌላ ጊዜ እነግርሻለሁ። ባይሆን አንድ ጥያቄ ተቀይረኛል። ወደ ውጭ ትቼ አየር ልቀበል? እድል ሙሉን መተረክ አልፈለገችም። ሙሉን ብትተረክ ኖሮ ወይዘሮ ገነት ልጃቸው መሆኗን ያውቃሉ። በእርግጥም አሁንም መጠራጠር ጀምረዋል። በአጋጣሚ ደግሞ አጠገባቸው ማንም አልነበረም። በዚህ አጋጣሚ ሙሉ ታሪኩን ብትነግራቸው ኖሮ ወይዘሮ ገነት በትክክል ልጃቸው መሆኗን ያውቁ ነበር። በእርግጥም ጊዜው አላለቀም። ነገም ሌላ ቀን ነው። እድል አየር ለመቀበል ስትወጣ ቢኒን ከመንገድ ከርቀት ይጠራታል። ደግሞ ትተሽኝ መውጣት ጀመርሽ ይላል ቢኒ። አይ ቤት አልነበርክ፣ ለዛ ነው። ከኔ ጋር ወክ ማድረግ ትፈልጋለህ? አንቺ ትፈልጊያለሽ? አንቺ ፈቃደኛ ከሆንሽ ደስ ይለኛል። እህትና አክስት በጣም አስቸግረውኛል። እኔ የምልህ ቤተሰቦቼን ለምን አንፈልጋቸውም? በጣም ከባድ ጥያቄ ነው። ምን ይጠቅመኛል ይሄ? ለምን አይጠቅምም? ምን ነካህ እንዴ? ያችን የጣለችኝ እናቴ ነው ፍለጋ የምሄደው? እሷ እኮ ለእኔ ብትኖርም በህይወት በቁሟ የሞተች ናት። ምናልባት ለአንተ የተሻለ ህይወት ሊሰጡ ቢሆንስ? ደግሞ እኮ የሀብታም በር ነው ጥለው የሄዱት። ለልጅ እኮ የእናት ትንፋሽ በቂ ነበር። ለምን አግኝተህ ምክንያቷን አትጠይቃትም? ትላለች እድል። ቢኒ በጭራሽ አልፈልጋትም። እባክሽ በለኝ እንፈልጋት ብላ ወጥራ ይዛለች እድል። ቢኒ ኧረ ተይ እድል ተይኝ እባክሽን፣ የሞት አትቀስቅሽ። እሺ ካልሽውን ግን እናትሽን ካስተዋወቅሽ ነው። እሺ እኔ አስተዋውቃለሁ፣ ችግር የለም። እድል ከቢኒ ጋር ስታወራ ሜላት ከቅርብ ርቀት እየተከታተለቻቸው ነበርና በተኛችበት ከሮማን ጋር የሚያስፈራ ስለቱ ይዘው ወደ ክፍሏ ይገባሉ። አፏን አፍነው በሚያስጨንቋት ሰዓት ለሁለት አፏን አፍነው እያሰቃዩት እያሉ ነገውኑ ከዚህ ቤት ልብስሽን ጠቅለሽ ውጭ እንዳይሽ አልፈልግም ትላለች ሜላት። አሁን ጨዋለሁ ብትይ ይህን ቤት ሲኦል ነው የምናደርግብሽ፣ ትንፍሽ እንዳትይ በማለት ሁለቱም ያስፈራሯታል። ወይዘሮ ገነት በበኩላቸው እድልን ትምህርት ቤት ለማስመዝገብ ውጤትሽን እኮ አምጥተሽ አልሰጠሽኝም ይላሉ። ሜላት ትብያውም የኔ ቦርሳሽ ውስጥ ነው አይደል ትላለች። እድልዬ ያንቺን አቀብኝ። ሜላት አንድ ትምህርት ቤት ነው እንደምንማረው ትላለች። አዎ እንደ ህታማቾች አንድ ትምህርት ቤት ነው የምትማሩት። ማሚ ግን አላበዛሽውም ትላለች ሜላት። እድል ማሚዬ በቃ ሜላት ትመዝገብ፣ እኔ በድጋሚ ማሰብ አለብኝ። ወይዘሮ ገነት እድል እያሳዘንሽኝ ነው። ማሚዬ ይቅርታ፣ በዚህ ልክ ለእኔ መጨነቅ አይገባሽም። በቃ እሷን አስመዝግቢያት። በጣም አዝናለሁ። ካሁን በኋላ ተማሪ ብዬም አልጨቀጭቅሽም፣ ቡናው ይቅርብኝ በማለት ወይዘሮ ገነት ተነስተው ከሁሉም ከተሰበሰቡበት ጥለው ይሄዳሉ። ሜላት እና ሮማን በዚህ ሰዓት እጅግ በጣም ይደሰታሉ። ጎበዝ እድልዬ ትላለች ሜላት። ሮማን ደግሞ አሁን ከዚህ ቤት ከወተትሽን ይዘሽ ውልቅ ባይ። እሺ ጥሩ እወጣለሁ፣ ነገር ግን ሌባ ስላልሆንኩኝ ተናግሬ እወጣለሁ እንጂ ዝም ብዬ ውልቅ መላ አይደለም። ሮማንና ሜላት ተናንቀናል ማለት ነው በማለት እድልን በድጋሚ ሊያንቁ ሲነሱ ጀግናዋና ቆፍጣናዋ እድል የምታፈላውን የጀበና ቡና ይዛ ብድግ ስትልባቸው ጥሎብን ይላሉ አጠገቧ። ቢኒያም እድል ወዳለችበት በመሄድ በጣም ነው ያዘንኩብሽ፣ ትምህርትሽ እኮ መማሩ ላንቺ ነው የሚጠቅምሽ፣ እንዴት እንደዛ ታደርጊያለሽ? አዘንክልኝ፣ በቃ ሁለተኛ እንዳታዝንልኝ ትሰማኛለህ? እኔ አንድ ተራ ቤት ሰራተኛ ነኝ፣ በቃ ተወኝ ከዚህ በኋላ። እንዴ ድል እንደዚህ አይነት ሆነሽ እንደ ለካ እንዴት ሆንኩብህ እባክህ። እህትህና አክስት እንዲጨርሱኝ ነው እንደኔ የምማረው።
ምን ችግር አለው? ያወቅሻቸው ጸባያቸውን በአቅም የመግደል አቅም እንዳላቸው ግን አላውቅም ነበር። ማታ እኮ ክፍሌ ገብተው ሊገሉኝ ነበር። ቢኒያም ምን በማለት ይደነግጣል። እኔ እንደዚህ እኔ ላይ ከመበሳጨት በፊት እነዚህ ሰዎች ምን አድርገዋት ነው ብለህ መጠየቅ ነበረብህ። እድል ይቅርታ እስኪ እማራለሁ በይና እነዚህ ሰዎች የሚሆኑትን እናያቸው። ቢኒ በተደጋጋሚ እባክሽ ለእኔ ስትይ አድርጊዎች በይ እያለ ትምህርቷ እንድትማር መጨቅጨቁን ቀጥሏል። ሮማንና ሜላት ደግሞ አሁንም ክፍሏ ተክዛ ቁጭ ባለችበት ደግሞ አሁንም የሚያስፈራ ስለት ይዘው ወደ አጠገቧ ይመጣሉ። ተዘጋጅተሽ ማለት ነው እንደ የጠበቅሽን ልትማሪ መሆኑን ሰምተናል በማለት በዙሪያዋ ይከቧታል። ሮማን በአንድ እጇ ስለቱን ይዛ በአንድ እጇ ደግሞ የእድልን ጉሮሮዋን አንቃ በዙሪያዋ ያችኛዋን ሜላትም ተጨምራ ያስጨንቋት ጀምራሉ። ትንፍሽ እንዳትይ እዚሁ ሲት እንዳናደርግሽ። በጣም ደስ የሚለው ነገር ትንሽ ድምፅ ሰምቶ ቢኒያም ወደዛ ክፍል ሮጦ ይገባል። ሮማንን የያዘችውን ስለት ቀምቶ ወደዛ ገፍትሮ ከጣላት በኋላ ሜላትንም በጥፊ በማለት ከዛ ክፍል እንዲወጡ ያደርጋል። እድልም ወደ አሁኑ ተነስታ ቢኒያም ላይ ጥምጥም ትላለች። ቢኒያም በጣም ደንግጧልና እድል እየጎዱሽ እንዴ ደህና ነሽ በማለት ቢኒ እድልን አንቺ ግን ቻይ ነሽ ምኑን ቻልኩት ብለህ ነው ትዕግስት ያሁን አፍንጫዬ ላይ ነው ያለው። ያንቺ ትዕግስትሽም ንዴትሽም በጣም ደስ ይላል። ተማሪ ልታደርጉኝ ነው አይደለ? አዎ ታዲያ ተምሮ ወደ ቤት ነው ወለም ዘለም የለም እንዴ? ተማሪ ሆኖማ ግዴታ ነው ወለም ዘለም ማለት። እንደዛ ከሆነማ እኔ ራሴ ወስድሻለሁ መልስሻለሁ። እኔ ምን እሺ በቃ እንደውም ትቸዋለሁ ማለት ፍቅረኛ አለው ልትይ ነው አይደል? ኧረ አይደለም ግን መልስልኝ። እሺ አለችኝ ግን በጣም ወዳታለሁ። ስታያት ጨዋ ስርዓት ያላት በጣም የምታምር ደስ የምትል ልጅ ናት እና ደስ ይላላ። ታዲያ የት ናት ትላለች እድል። ቢኒ ማለትማ በሀሳቤ ነው ያለችው እንጂ የት እንዳለች አላውቅም፣ በሀሳቤ ብቻ ነው ያለችው። ሮማን ቢኒ ወደ ያለበት ትሄዳለች። ይቅርታ ልጠይቅ ነበር የመጣሁት። ምን ማለት ነው? የምን ይቅርታ ነው ደግሞ? ይሄ እኮ በይቅርታ የሚታለፍ አይደለም። የመግደል ሙከራ እኮ ነው ያደረጋችሁት። እኔ አይደለሁም እኮ ሜላት አስጨንቃኝ ነው። ወይች ምስኪን ልጅ ምን ያደረገቻችሁ? አንቺ ለታላቅ መክረሽ አይሆን ማለት ሲገባሽ ጭራሽ ደግሞ እሷ የምትልሽን ተከታያለሽ። ይኸውልህ ቢኒ እባክሽ ዝም በይ፣ ምንም ልሰማሽ አልፈልግም። ሲጀመር እዚህ ቤት ውስጥ ምንድን ነው የምታነፈነፊው? ቢያንስ እኮ ታላቅ ነኝ። ትልቅነት በመግባር እንጂ በእድሜ አይደለም። እድሜ መቁጠርሽ ስነ ስርዓት ካላስተማረሽ እድሜሽ ትልቅ መሆኑ ዋጋ የለውም። በቃ ይቅርታ። እኔን አይደለም ይቅርታ የምጠይቅኝ። ይቅርታ መጠየቅ ካለብሽ እሷን ራሷን ነው የጎዳሻትን ልጅ። ደግሞ ከዚህ በኋላ በቃ አትምጭብን። ቆይ ግን በእህትሽ ትቀኛለሽ እንዴ? ሮማን ከት ብላ ትስቃለች። ሰው የኮረኮሩት ያክል የልቡን ሲነግሩት የኮረኮሩት ያክል ይስቃል ይባላል። እዛ ያለ ቢኒ የራሱ ወላጅ እናት መሆኗን አላወቀ። ነገር ግን ክፋቷን ስላየ ልክ ልኳን ይነግራት ጀምረዋል። ሮማን በተደጋጋሚ ቢኒያም ትላለች፣ አቦ ወደዛ በቃ አትምጭብን፣ የራስሽ ሕይወት የለሽም እንዴ ብሎ ቢኒያም ጥሏት ይወጣል። ሮማን በጣም ትበሳጫለች። ሮማን እናትነቴን እንዴት አድርጌ ልግለጽልህ የምትል ትመስላለች። ምንም እንኳ ጊዜው ገና ቢሆንም የምትፈልገውን ካገኘች በኋላ ቢሆንም ያሰበችው ያቀደችው እናትነቷን ለመግለጽ ነገር ግን ለጊዜው እጅግ በጣም እየተበሳጨች ትገኛለች። በገዛ ልጄ እንደዚህ እየተዋረድኩ የሚለው ነገር ያበሳጫታል። እድል ወይዘሮ ገነትን መንከባከቧን ቀጥላለች። አሁንም እግሮቿን ማጠቧን አሁንም ድጋሚ ቀጥላለች። እስካለው ድረስ እንከባከብሻለሁ ትላለች። ወይዘሮ ገነት እስካለው ትያለሽ እንዴ? የት ልትሄጂ ነው ጥለሽኝ? አይ ማለቴ እነ ሮማንን አልቻልኳቸውም። ትዕግስቴም እስከ መቼ እንደሚያቆየኝ አላውቅም። ለዚህ ንግግርሽ ቅጣት አለው ትላለች ወይዘሮ ገነት። ቅጣቱ ምንድን ነው? ቀጣለሁ ትላለች እድል ለእናቷ። ቅጣቱ ዘፈን ነው። አርማምዬ እኔ ዘፈን አልችልም። ሞክሪ እድልዬ፣ ወይ ታስቂኛለሽ ወይ ደግሞ ታስለቅሽኛለሽ። እድልም አንጎራጎሯን ትቀጥላለች የእናት ውለታዋ እያለች። ወይዘሮ ገነትም ዝም ብሎ ያዳምጧት ነበር። ነገር ግን እድል እንባዋ ያንቃት ጀመራል። እድል አሁንም ብቻዋን ስታገኛት ሜላት መከታተሏን ቀጥላለች። ሳታስበው ከጀርባዋ መታዋ ፀጉሯን ንቅ ታደርጋታለች። ዞር ብላ ስታያት ቆይ ከኔ ምንድን ነው የምትፈልጊው ትላለች እድል። ሜላትም ከቤታችን እንድትወጪ ብለሽ ደግሞ ከኔ ጋር እንደ ትምህርት ቤት ጀመርሽ አይደል? ከዚህ ቤት እንድትወጪ እፈልጋለሁ ትላለች። ሜላት ምን አገባሽ አንቺን ማን አስወጭና አስገቢ ያደረገሽ? ቤቴ እኮ ነው። ከኔ ጋር ትፎካከሪ ፈለግሽ እንዴ? አንቺ ቦታዬን ለመውሰድ ፈልገሻል ትላለች ሜላት። እድልም ይሄ ንግግርሽ እኮ ይገባኛል፣ እሷ እንደ ልጅ ብትቀበልሽም አንቺ ግን ማደጎነትሽን አልረሳሽም ማለት ነው ስትላት እጅግ በጣም ቀጥል ትላለች ሜላት። ምን እኔ ነኝ ማደጎ በማለት በድንጋጤ ይሄ ትንሹ ጭንቅላትሽ እኮ ነው ሰላም ያነሳሽ ትላታለች እድል። ሜላትም ያልተገቡ ቃላቶች መናገር ትቀጥላለች። ገረድ የሚለው ቃላት ይቅርታ ለቃሉ። ነገር ግን እድል በጣም ጎበዝና ጠንካራ ስለሆነች ገረድ የሆነው ይሄ የማይረባ ደካማው ጭንቅላትሽ ነው፣ አሁን እኔ ከክፍሌ ውጭልኝ በማለት ጎትታ ታስወጣታለች። ሜላት የማደጎ ልጅ አለችኝ በማለት ለቢኒ ትናገራለች። ታዲያ ሁኔታሽ እኮ እንደዛ ስለሚመስል ነው ሲናገሩት ያማል እንጂ እኮ ሁለታችንም የማደጎ ልጆች ናት። አንተ ግን አይደብርም እንደ ማደጎ ልጅ ስትባል? ለምን ይደብረኛል? ይችን የመሰለች እናት ሰጥቶኛል፣ ግን አልወለደችም። ትሰምኛለሽ? እናትነት ልብ ላይ እንጂ መውለዱ ብቻ አይደለም። ወልዳ የጣለችኝ እናት ልላት ነው እንዴ? አንቺ እኮ ክፉ ልብ ስላለች ነው እንደ እናቱና የምትንከባከብሽና ያሳደገችሽን እንደ ማደጎ የቆጠርሻት። ሁሉም ያስታውሱኛል። ሲጀመር የሚረሳ አይደለም። ነገር ግን ማሚ ከወለዱት በላይ በእንክብካቤና በፍቅር ነው ያሳደገችሽ። አሁንም በፍቅር ነው ያዘችሽ። ምን ትፈልጊያለሽ ከዚህ በላይ? ስለዚህ የድል ንግግር ለአንተ ምንም አይደለም። ሲጀምር አንቺ እንደ ልጅ ሁኚ፣ እንደ ማደጎ ሳይሆን እንደ ልጅ ሆነሽ ከሰደበችሽ ያኔ አንቺ ሳትሆኚ ችግር ያለባት እሷ ልትሆን ትችላለች። ሜላት ሳሎን ቁጭ ብላ ወይዘሮ ገነት ላይ እያለቃቀሰች ትጠብቃቸዋለች። ምንድን ነው ለምንድን የተከፋሽው? እማዬ በጣም ከፍቶኛል። እኔ እኮ እንደ ልጅ የምትቆጥሪ መስሎኝ ነበረ። ምን ማለት ነው ደግሞ ይሄ?
እድል እኮ የማደጎ ልጅ ብላ ሰደበች። መቼም ከአንቺ ውጭ ማንም ሊነግራት አይችልም። ቆይ ላስረዳሽ ሜልዬ፣ ምንም አታስረጅኝ። ሲጀመር ሮማን ወደዛ ቤት ከዛ ቤት ወጥታ ነበርና ወደዛ ቤት ተመልሳ መጣ። ለምን መጣች ስትላት ወይዘሮ ገነት እኔ ሜላትን እኔ ቤት ወስዳታለሁ፣ ይችን ክፉ መቼም አታባረሪላትም ትላለች። ትንሽ ቀን ሂጅ አክስቴ ጋር ልረፍ ትላለች ሜላት። በጭራሽ እኔ እና እሷ ተስማምተናል። ደግሞ ነገር ልታበርጂ ወይስ ነገር ልታጋገኝ ነው የመጣሽው? ይላሉ ወይዘሮ ገነት። ከዚህ ቤት ውጭልኝ። ወይዘሮ ገነትም ለምን እንደዛ አይነት ቃል ተናገርሽ ብላ ሜላት የነገረቻትን በመስማት እድልን ለመውቀስ ስትሞክር ምንም አልጸጸትም በመናገሬ ትላለች እድል። ማሚዬ እነዚህ ሰዎች ከዚህ በፊት እኮ የት ያውቁኛል? እነሱ እኮ ክፍሌ ገብተው ስለት ይዘው ሊወጉ ነበረ። ቢናም ደርሶ ባያድነኝ ኖሮ። እናንተ ውሸታሞች ታዲያ ይህን ደብቃችሁ የራሳችሁን ጉድ ነው እንዴ እሷን የምትወቅሱት? ሮማንና ሜላትም እሷ ናት እየተባባሉ እርስ በርስ መወነጃጀላቸውን ይቀጥላሉ። እድልም በቃ ከዚህ ቤት መሄድ አለብኝ አልቻልኩም ብላ ስትነሳ ወይዘሮ ገነት በጣም አዝነዋል። ቢኒያም እድል ምን ሆና ነው ይላል። እሄዳለሁ አለች። በእነዚህ ሰዎች ምክንያት እድል ከዚህ ቤት ከወጣች የማደርገውን ያውቃለሁ ይላል ቢኒያም። ሂድና እስኪ አንተ ለምናት እንዳትሄድ። ወይዘሮ ገነትም ሮማንን ይቅርታ ጠይቂያት፣ ካልሆነ እዚህ ቤት ድርሻ አታያትም ትላታለች። ከኔ ከእህትሽ እሷ በልጣብሽ ነው? አዎ ትበልጥብኛለች። እንደውም ልንገርሽ እስካሁን ካየኋቸው ልጆች ሁሉ ልጅን የምትመስልና ልቤ የደነገጠበት ሰው አይቻላቅም። ግን እኮ ሰራተኛሽ ነች። ችግር የለውም ሌላ ሰው ቀጥራለሁ። እሷን እንደ ልጅ አድርጌ እንከባከባታለሁ፣ አስተምራታለሁ። በስተ መጨረሻም እነ ሮማን ቅጥል ብለዋል። ወይዘሮ ገነት እንደ ልጅ እንደሚንከባከቧትና እንደሚያስተምሯት ሰራተኛ እንደሚቀጥሩላት ተናግረዋል። ሮማንም ሳትወድ በግዷ ይቅርታ ጠይቂያት ተብላ ወደ ክፍል ሄዳለች። እድልም ቆይ ከኔ ምን እንደምትፈልጊው ትላታለች። ሮማንን አንድ ጥላት አለችኝ፣ የሷ ልጅ ነው የምትመስኝ። እናቴ ጥላትም ሆነ ወዳጅ የላትም። አሁን ከክፍሌ ውጭልኝ፣ ተንኮለኛ ሴት፣ ለእህትሽ እንኳን የማትሆኝ። እድል ጎዳሻለሁ ትላለች ሮማን። እንዴት ነው የምትጎጂኝ? እባክሽ ከሜላት ራቂ። ሜላት ልጅሽ ናት እንዴ? አይ አይደለችም በማለት ከራሷ ጋር መነጋገር ትጀምራለች። ቢኒያም ልጅሽ እንደሆነ አውቃለሁ ብላ አፋጠጠቻት እድል ሮማን በጣም ደንግጣለች። ግን ደግሞ ቆይ አላማሽ ምንድን ነው? ለዛሬ እድል ክፍል 5 ይመስል ነበር። ሮማንም ቢኒያም የሮማን ልጅ መሆኗን ስላወቀች እድል በጣም ደንግጣለች። እድልም የዛ ቤት ልጅ መሆኗን በግልጽ